ፊልሙ ሲጀምር ቪጅል የሚባል ሰው ባቡር ተሳፍሮ ሲጓዝ ይታያል። እዛ ባቡር ውስጥ አንዲት ልጅ የያዘች እናት ሲመለከት የያዘውን ዳቦ ሰጥቶት ከባቡር ይወርዳል። ከዛ ወደ አንድ ሱቅ ሄዶ መታጠቢያ ክፍል ገብቶ ታጥቦ ለቀጣዩ ጉዞ እየተዘጋጀ እያለ ኬዝ የሚባል ሹፌር መጥቶ የት መሄድ እንደሚፈልግ ጠይቆ ከተስማሙ በኋላ አብሮ መጓዝ ጀመሩ። ትንሽ ከተጓዙ በኋላ ሹፌሩ ከተስማሙበት ተጨማሪ ክፍያ ለነዳጅ የሚሆን ገንዘብ ጠየቀው። ካልሆነ ጉዞውን አቋርጦ እንደሚመለስ ነግሮት፣ ነገር ግን ቪጅል ተስማምቶ ጉዟቸውን ቀጠሉ። መንገድ ላይ ቪጅል ሙቀት ሲያስቸግረው ኤሲውን ለመጠቀም ሲሞክር ሹፌሩ ሞተሩን ያደክማል ብሎ ከለከለው። ከረጅም ጉዞ በኋላ የመኪና ጎማ ፈንድቶ መንገድ ዳር ቆሞ እያስተካከሉ እያለ ሁለት ውሾች ሲጣሉ አዩት። አንደኛው በጣም ተጎድቶ ነበረና ኬዝ ሌላኛውን አባሮ የተጎዳውን እንዳይሰቃይ በድንጋይ ጭንቅላቱን መቶ ገደለው። የዛን ቀን ማታ ተቀምጦ ስለ ሀገራቸው ችግር እያወሩ ኬዝ ለምን ወደ ሌላ ሰፈር እንደሚሄድ ጠየቀው። ቪጅል ለስራ የወጡ ማስታወቂያዎችን አይቶ ስራ ለመቀጠር ወደዛ እንደሚሄድ ነገረው። ሹፌሩ ያንን ቦታ ስለሚያውቅ ስራው ከባድ እንደሆነና እንደማይችል ነገረው። ቪጅል ህይወቱን ለመቀየር የፈለገውን ስራ ቢሆን መስራት እንዳለበት ነገረው። በቀጣዩ ቀን ሹፌሩ ትንሽ ለማረፍ ኋላው ተኝቶ ቪጅል እየነዳ መንገዳቸውን ቀጠሉ። ቪጅል አጋጣሚውን ተጠቅሞ ኤሲውን ለመክፈት ሲሞክር መኪናው በድንገት ይቆማል። ቪጅል ደንግጦ መኪናውን ለማንቀሳቀስ ሲሞክር ሹፌሩ ተነሳና ነግሬህ ነበር እያለ ተቆጣ። ቪጅል ይቅርታ ጠይቆ ሹፌሩ መኪናውን እስኪያየው ድረስ ከዛ ትንሽ ራቅ ብሎ ለማረፍ ይሄዳል። የሄደበት ቦታ ላይ ከተከመሩ ድንጋዮች ውስጥ የሚያንጸባርቅ ነገር አይቶ ሹፌሩን ይጠራል። ሰውየው ወደዛ መጥቶ አይቶ በእሳት አቃጥሎ ወርቅ መሆኑን ተረዳ። ከዛ ያንን ወርቅ ለማውጣት መሬቱን መቆፈር ጀመሩ። ትንሽ ከቆፈሩ በኋላ ለመገልበጥ ሲሞክሩ በጣም መሬት ውስጥ ገብቶ ስለነበር መገልበጥ አልቻሉ። ገመድ አስሮበት በመኪና ሲጎቱ ገመዱ ተበጠሰ። በተደጋጋሚ ሞክሮት ሲያቅታቸው ትቶት እዛ ለማደር እንጨት ፍለጋ ሄዱ። ሹፌሩ አካባቢውን ስለሚያውቅ የበረሃ አውሬ እንዳያስቸግራቸው የግድ እሳት መቀጣጠል አለባቸው። እሳት አቀጣጥሎ በእሳት ዙሪያ ተቀምጦ መውራት ጀመሩ። ሹፌሩ ወርቁን መውጣት ስላልቻሉ አንድ ሰው ሄዶ እስኪቬተር ፈልጎ ማምጣት እንዳለበት ሀሳብ አቀረቡ። እስከዛ አንድ ሰው እዛ ቆይቶ ወርቁን መጠበቅ አለበት። ሹፌሩ ቪጅል የበረሃውን ሙቀት ስለማይችል እዛ መቆየት አይችልም ብሎ ሄዶ እንዲያመጣ ይነግረዋል። ነገር ግን ቪጅል ሹፌሩ ቦታውን ስለሚያውቅ እሱ ራሱ ሄዶ እንዲያመጣ ነገረው። በሚቀጥለው ቀን ሹፌሩ ውሃና አንዳንድ የሚያስፈልጉ እቃዎችን ከሰጠው በኋላ ቦታው ሩቅ ስለሆነ 5 ቀን ሊቆይ ይችላሉ ብሎ ውሃውን ቆጥቦ እንዲጠቀም አሳወቀው። ሰውየው ሌላ ሰው እዛ አካባቢ መጥቶ ወርቁን እንዳያገኝ አስጠንቅቆ ይሄዳል። ቪጅል እሱ ከሄደ በኋላ ወርቁን በአፈር ሸፍኖ እንጨት ፍለጋ ይሄዳል። እንጨቱን ይዞ ከተመለሰ በኋላ የሚያርፍበት ድንኳን ይሰራል። የዛን ቀን ማታ ብቻውን ተቀምጦ እራት እየበላ የበረሃ ውሾች እየጮሁ ወደሱ እየመጡ እንደሆነ ሲሰማ በጣም ፈራ። ነገር ግን ውሾቹ እሳቱን አይቶ ወደሱ ለመቅረብ ፈርቶ ተመለሱ። በሚቀጥለው ቀን ከተጸዳዳ በኋላ ውሃውን መታጠብ አስቦ ነገር ግን መቆጠብ እንዳለበት ያስታውስና ይተዋል። ከዛ ስልክ ሲደወልለት ስልኩን ለማንሳት ቀበቶን ሳያስር እየሮጠ ቆይቶ ሲደርስ ስልኩ ተዘግቷል። ከዛ በኋላ አካባቢውን እየዞረ ያረጀ አውሮፕላን ያገኛል። አውሮፕላኑ ምቹ መጠለያ ቢኖረውም ወርቁን መጠበቅ ስላለበት እዛ ላለመቆየት ይወስናል። ከዛ ከአውሮፕላን ውስጥ እቃዎችን ሰብስቦ ጎትቶ ወደ ካምፑ ይመለሳል። ያንን እቃዎችን ተጠቅሞ ይበልጥ ካምፑን ለማጠናከር ይሰራል። በዚህ ሁኔታ ጊዜ እያለፈ ሲሄድ ሙቀቱ ቆዳው ላይ ተጽዕኖ ማሳደር ይጀምራል። ከዛ በኋላ ወርቁን በድንጋይ ዝም ብሎ ሲመታ ወርቁ ይሰበራል። ስባሪውን ይዞ በጣም ተደስቶ ያለ ሹፌሩ ደውሎ መኪናው ስለተበላሸ እዛ ለመድረስ ተጨማሪ ቀናትን እንደሚያስፈልግ ይነግረዋል። ቪጅል ስለ ስባሪው ወርቅ ለሰውየው ሲናገር ሰውየው እስኪመለስ መጠበቅ እንጂ ሌላ ነገር እንዳያደርግ አስጠነቀቀው። ቀናት እያለፉ ሲሄድ የያዘው ውሃና ምግብ ያልቃል። ምንም የሚበላው ነገር ስለሌለ እባብ ወደሱ ሲመጣ አይቶ ለመያዝ ሲሞክር የቀረው ውሃ ይደፋል። ከዛ በኋላ ድጋሚ ወደ አውሮፕላኑ መጥቶ እቃዎችን እየፈለገ እያለ ከሩቅ አንዲት ሴት ወደሱ ስትመጣ አይቶ ውስጥ ገብቶ ይደበቃል። ሴትዮዋ ወደዛ መታ እሱን አይታ ወዴት እንደሚሄድ ጠየቀች። እሱ ሊያናግራት ፍቃደኛ ባይሆንም እሷ የያዘችው ምግብና ውሃ ሰጠች። ነገር ግን እሱ ቢርበውም ሊቀበላት ፍቃደኛ አልነበረም። እሷ ሁኔታውን ተመልክታ አሪፍ መጠለያ እና የውሃ ጉድጓድ ያለበት ቦታ 5 ኪሎ ሜትር ርቀት ላይ እንደሚገኝ ነገረች። እሱ ያቀረበችለትም ሁሉ ችላ በማለት እዚህ መሆን ነው የሚፈልገው ብሎ ነገራት። ሴትዮዋ ትታው እሱ የመጣበትን መንገድ ተከትላ መሄድ ጀመረች። በዚህን ጊዜ እሱ የሮጠ ኋላዋ ተከትሎ ያስቆማታል። ሴትዮዋ ከሩቅ እሱ የሚኖርበትን ካምፕ አይታ ምን
እዛ በረሃ ውስጥ እንደሚኖር ጠየቀች። እሱ ሌላ መልስ ሳይሰጣት በሰላም እንድትሄድ ነገራት። ሴትዮዋ ትንሽ የሚታርፍበትን ቦታ እንደምትፈልግ ነገረች። እሱ አውሮፕላን ውስጥ እንድታርፍ ከነገራት በኋላ እንዳትከተላት ጠንቅቋት ወደ ካምፑ ይመለሳል። እሷም ተከትላ ወደ እሱ ከሄደች በኋላ ካምፑን መፈተሽ ጀመረች። በዚህን ጊዜ በንዴት አካፋውን አንስቶ ጭንቅላቷን ሲመታው ወደቀች። ቪጅል መሞቷን ከተረዳ በኋላ በፍጥነት ጉድጓድ ቆፍሮ ቀበራት። ከዛ በኋላ ውሾቹ ተሰብስበው መጡና ሬሳውን ቆፍሮ አወጡት። ቪጅል ውሾቹን ካባረራቸው በኋላ እንዳይበሉት በእሳት አቃጠለው። በሚቀጥለው ቀን ሰውየው ደውሎለት እስኪቬተሩን ይዞ እየመጣ መንገድ ላይ መኪና ተበላሽቶበት አሁንም ተጨማሪ ቀናት እንደሚያስፈልግ ነገረው። በዚህ መሃል አንድ የጭነት መኪና ሲያልፍ አይቶ የያዘውን የወርቅ ይዞ ለመሄድ ይወስናል። ነገር ግን ዋናውን ትቶ ለመሄድ ራሱን ማሸነፍ ስላልቻለው ለጥቂት ጊዜ መቆየት ይወስናል። በሌላ ቀን እንጨት ፍለጋ እየወጣ እያለ ከባድ ንፋስ ከፊቱ ሲመጣ ሸሽቶ ይመለሳል። ንፋሱ ካምፑን በታትኖ ይዞ ሲሄድ እንጨት ወድቆበት ሆዱን ይወገዋል። ከትንሽ ሰዓታት በኋላ ያንን እንጨት ነቅሎ ተነሳና በዚህ አስቸጋሪ ሁኔታ ውስጥ ሆኖ እንኳን ወርቁን ይፈልጋል። ከዛ በኋላ ራሱን ስቶ ከተኛበት አንዲት ሴት መጣ ውሃ ታጠጣለች። እሷን ሲያያት መጀመሪያ የገደለውን ሴት ትመስላለች። በዚህ መሃል ሰውየው ሲደውልለት ለሰውየው ስለሷ ተናገረው። ሰውየው ወርቁን ሳታየው በፊት ቶሎ እንዲያባራት ነገረው። ሴትዮዋ ድጋሚ ምግብ አምጥታ ትሰጠዋለች። ነገር ግን እሱ አልፈልግም በማለት በጣም ተቆጥቶ ከዛ እንድትሄድ ነገራት። ሴትዮዋ ከመሄዷ በፊት እህቷን አይቶ እንደሆነ ጠየቀች። መጀመሪያ የገደላት ሴት የእሷ መንታ ነበረች ማለት ነው። በሌላ ቀን በጣም ደክሞት መነሳት ሲያቅተው ውሾቹ ወደ እሱ እየቀረቡ መምጣት ጀመሩ። በዚህን ጊዜ ለሹፌሩ ደውሎ ቶሎ መጥቶ እንዲረዳው ነገረው። ሰውየው መጥቶ ቅርብ እንደሆነ ሲነግረው ደስታ ተሰማ። ነገር ግን ውሾቹ አንድ በአንድ እየቀረቡ እግሩን መቦጨቅ ጀመሩ። ሰውየው ከመጣ ቆይቷልና እዛ አካባቢ ሆኖ እያየ እስኪሞት እየጠበቀ መሆኑ ግልጽ ነው። በመጨረሻም ውሾቹ ተሰብስቦ ሰውነቱን ቦጫጭቆ እየበሉ ጎትቶት ይዞት ሄዱ። ሰውየውም እያየው ነበርና መኪናውን አስነስቶ እስኪቬተሩን ይዞ መጣ። ወርቁን ለብቻው ቆፍሮ ለማውጣት ልክ ከመኪናው ሲወርድ ማንነቱ የማይታወቅ ሰው ቀስት ለቆ ደረቱን ወጋው። በመጨረሻ እሱም እዛው ጓደኛው አጠገብ ወድቆ ይሞታል።